الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد كرمضاننا كصوم ጋር የተያዙ ጥያቄዎችን የምንመልስበት ፕሮግራማችን ነው። ዛሬ በአላህ ፈቃድ ከምናያቸው ጥያቄዎች የመጀመሪያው የረመዳንን ቀባ መጀመሪያ ማውጣት ነው ያለብን ወይስ የሸዋልን ጾም መጾም የሚል ጥያቄ ነው። በላጩና የተሻለው ረመዳን እንዳለቀ ፈጥኖ ሸዋልን 6 ቀን ጾሞ ከዛ ቀባ ማውጣት። በተለያዩ ምክንያቶች ቀድሞ ቀባውን አውጥቶ ሸዋልን መጾም ያልቻለ ሰው ሸዋልን አስቀድሞ ጾሞ ከዛ በሌላ ጊዜ ቀባ ቢያወጣ ምንም ችግር የለውም። እናታችን አይሻ ረዲየላሁ ዐንሃ የረመዳንን ቀባ እስከ ሻዕባን ሳያወጡ ይቆዩ እንደነበረ ተጠቅሷል። በርካታ ዑለሞች ረመዳንን ጾሞ ከዛም ከሸዋል 6 ቀን የጾመ የሚለው የነብዩ አገላለጽ ቀባ ያለበት ሰው ቀባን ሳያወጣ ሸዋልን ቢጾም አመት ሙሉ እንደጾመ አይቆጠርለትም የሚል አቋምም ጭምር ስላላቸው ረመዳን እንዳለቀ ፈጥኖ ቀባ አውጥቶ ከዛ የሸዋል ወር ሳያልቅ 6ቱን ቀን መጾሙ የተሻለ ነው። ማድረግ ያልቻለ ሰው ሸዋልን በሸዋል ወር ጾሞ ረመዳንን ከዛ በኋላ በተቀሩ ወራቶች ቀባ ቢያወጣ ኢንሻአላህ ተዓላ ይቻላል። ሁለተኛው ጥያቄ አንድ ሴት ረመዳንን ሙሉውን ጾማ በሸዋል ጾም ላይ ዑድር ብትሆን ዑድሯን ከጨረሰች በኋላ ሸዋልን መጾም ትችላለችን? ዑድሩ ያለቀው ወይም የወር አበባ ደሙ የቆመው የሸዋል ወር ሳያልቅ ከሆነ ነዓም ሸዋልን መጾም ትችላለች። ሸዋል ካለቀ በኋላ ከሆነ ዑድሩ የወር አበባ ደሙ የቆመው የሸዋል ጾም በሸዋል ወር እንጂ የሸዋል ወር ካለቀ በኋላ አይጾም። ሶስተኛው ጥያቄ ሊፕስቲክና ኩል መቀባት ጾምን ያፈርሳልን? ሊፕስቲክና ኩል ተቀብቶ ውዱ ማድረግስ ይቻላል ወይ የሚል ጥያቄ ነው። ኩልና ሊፕስቲክ መጠቀም ጾምን አያበላሽ። በተቻለ ያክል ከንፈር ላይ ሊፕስቲክ በሚደረግበት ጊዜ ወደ ውስጥ እንዳይገባ ጥንቃቄ ማድረግ፣ ቢገባ እንኳ እስካልተዋጠ ድረስ መግባቱ ብቻ ጾምን አያፈርስም። ኩልና ሊፕስቲክን ተቀብቶ ውዱ ማድረጉን በተመለከተ ማንኛውም ውሃው ወደ ቆዳችን ውስጥ እንዳይገባ የሚያደርግና በውሃ ማይወገድ ነገር ከሆነ እሱን ተጠቅሞ ውዱ ማድረግ አይቻልም። ውሃ ሲነካው የሚሄድና ውሃ ወደ ውስጥ ወደ ቆዳችን እንዳይገባ የማያደርግ ነገር ከሆነ እሱን ተጠቅመን ውዱ ብናደርግ ምንም ችግር የለው። አራተኛው ጥያቄ ከፊሌ ለ3 ዓመታት ያክል እኔን ሳይነግረኝ ዘካተል ፍጥር አውጥቶልኛል፣ የ3ቱን ዓመት መክፈል እችላለሁን የሚል ጥያቄ ነው። እሱ እንደሚያወጣ መጀመሪያ አሳውቆ አሊያ ደግሞ በተለምዶ ለሰራተኞቻቸው የሚያወጡ መሆኑን መሰረት በማድረግ ከፊሉ እንደሚያወጣ በማወቅ እሱ ያውጣልኝ ተብሎ ዝም ተብሎ ከሆነ ያወጣው ምንም ችግር የለውም፣ ይቻላል። እሱ ከፊሉም ያውጣ አያውጣ ሳያውቁ እንደዚሁ በግዴለሽነት ተትቶ ከሆነ እሱ ያወጣው ነዓም ያለፉትን የ3 ዓመቶችን ዘካተል ፍጥር መክፈልና ማውጣት ግዴታ ይሆናል። ዘካተል ፍጥር ያንዳንዱ ጾመኛ ራሱ ሊያወጣው የሚገባ የሰደቃ አይነትም። የቤተሰብ ኃላፊ የሆነ አባት እሱን ተክቶ ቤተሰብን የሚመራ ሰው በእሱ ስር ለሚተዳደሩ ሰዎች ዝም ብሎ ቢያወጣ ችግር የለም። ከዚህ ውጭ ያሉ እሱን ወጪ መሸፈን ዋጅብ የማይሆንበት ሰው የአንድን ግለሰብ ሰደቃተል ፍጥርን በሚያወጣበት ጊዜ ተወክሎ ሊሆን አውጣልኝ ብሎት ሊሆን ይገባል። ሆኖም እሱ እንደሚያወጣ አውቆ እሱ ያወጣልኛል በተለምዶም እሱ ለሰራተኞቹ ያወጣል ተብሎ ከሆነ የተተወው ምንም ችግር የለው። አምስተኛው ጥያቄ ዘካ የሚወጣለት ብር ነበረኝ፣ የ85 ግራም ወርቅ ዋጋ የሚነግረኝ አላገኘሁም። ስለዚህ እኔ ሀገር ለመግባት ስላሰብኩ ስገባ ዘካውን እዛው ማውጣት እችላለሁን የሚል ጥያቄ ነው። ዘካ ዓመት እንደሞላው ፈጥኖ ማውጣት ተገቢ ነው። በተለያዩ ምክንያቶች ለ1 ወር ለ2 ወር ቢቆይ ችግር አይኖርም። እዚህ ላይ የተነገረው ምክንያትም ይሁን ሌላ ምክንያት ኖሮ ሀገር ሲገቡ ቢያወጡ በጣም ረጅም ጊዜ ካልቆየ ችግር አይኖርም። የ85 ግራም ወርቅ ዋጋ ማወቅ አለማወቁን በተመለከተ በወርቅ ዋጋ ሳይሆን የሚሰላው በላጩ በብር ዋጋ ነው የሚሰላው ብለናል። 595 ግራም ብር መግዛት የሚችል ገንዘብ ያለው ሰው ዘካ ማውጣት ይጠበቅበታል። ባለንበት ጊዜ እንዲህ አይነት መረጃዎችን ማግኘት መንገዱ እጅግ በጣም ቀላል ነው። ግድ ገበያ ሄዶ መጠየቅ ብቻ ማለት አይደለም። በየጊዜው ኔት ላይ የወርቅና የብር ዋጋ ይለቀቃልና እዛ ላይ ፈልጎ ማግኘት ይቻላል። እነዚህ ከተለያዩ ሰዎችም መረጃ ማግኘት ይቻላል።
በምንም መልኩ ማግኘት ያልቻለ ሰው ዘካውን ማውጣት የሚችልበትን ገንዘብ እስኪያገኝ ድረስ ሁኔታ እስኪመቻችለት ድረስ የተወሰነ ጊዜ ቢያዘገይ ችግር የለም። አምስተኛው ጥያቄ የ6 ዓመት ዘካተል ፍጥር አለብኝ ለቤተሰቦቼ ብሰጥ ይቻላልን? ዘካተል ፍጥር የእነሱን ወጪ መሸፈን ግዴታ ለሚሆንብን ለቤተሰቦቻችን፣ ለአባት፣ ለእናት፣ ለልጆች አይሰጥም። የእነሱን ወጪ መሸፈን ግዴታ ለማይሆንብን ሰዎች ዘካተል ፍጥር የምንሰጥ ችግር የለም። በጥቅሉ የእሱን ወጪ መሸፈን ዋጅብ የሚሆንብንና ሲሞት የሚወርሰን ለሆነ ሰው ከዘካ ሳይሆን ችግሩን የምንቀርፍለት ካለን ከጥሬ ገንዘባችን ልንሰጠው ይገባናል። ካለን ገንዘብ መስጠት የማንችልበት ሁኔታ ካለ እነሱም በጣም ከተቸገሩና አማራጭ ካጡ መስጠት እንደሚቻል አንዳንድ ዑለሞች ገልጸዋል። 7ኛው ጥያቄ ከፊሎቼ እኔን ሳይነግሩኝ ዘካተል ፍጥር ያወጡልኛል። እስከዛሬ እነሱ ያወጡልኝን ምን ማድረግ አለብኝ የሚል ነው። ይህ ከላይ ቁጥር 4 ላይ ተመሳሳይ በሆነ ጥያቄ ተመልሷል። 8ኛው ጥያቄ እኔ ባለማወቅ የዘካተል ፍጥርን አውጥቼ አላውቅም። አሁን ነው ግዴታ መሆኑን ያወቅኩት። ያለፉትን ዓመታት ምን ማድረግ ይጠበቅብኛል ወይም ምን ማድረግ ነው ያለብኝ የሚል። አንድ በሸሪያ ግዴታ የሆነ ነገር እኛ አለማወቃችን ግዴታነቱን አያስቀረው። ቢበዛ ባለማወቅ ይሄን ግዴታ በመተዋችን ነው ማንቀጣው። በመሆኑም በመቀጠል ግዴታ የሚሆነው በመቀጠል የሚጠበቅብን ያለፉትን ዓመታት ቆጥሮ ዘካተል ፍጥሩን ማውጣት። ባለማወቃችን እስከዛሬ ለምን አላወጣህም ተብሎ መወቀሱና መቀጣቱ ይቀራል። ግዴታ የሆኑ ነገሮችን እንዴት አላወቅም? ማወቅ፣ መማር፣ መጠየቅ ይጠበቅብህ ነበር ተብሎ መጠየቁ ሊኖር ይችላል። ምክንያቱም ዲናችንን ሙሉ የሚያደርጉ ከጾማችን ከሶላታችን ጋር የተያያዙ ዋጅብ የሆኑ የትምህርት አይነቶችን መቅሰምና መማር የእያንዳንዱ ሙስሊም ግዴታ። ሌላው ጥያቄ የዛሬ ዓመት ረመዳን 2 ጊዜ ዚና ሰርተናል። ሁለቱንም ቀን አልጾምንም፣ ቀባም አላወጣንም። ምን ማድረግ ነው ያለብን የሚል ጥያቄ። أقول اللهم لا تهلكنا بما فعل السفهاء منا الله تبارك وتعالى አላዋቂዎች በሚያጠፉት ጥፋት በጋራ አያጥፋን። እንዲህ አይነት ጥያቄዎችን ማንበብና ማንሳት እጅግ በጣም ያሳዝናል። يكاد القلب يتفطر መልሱን መተው አላህ ዘንድ ያስጠይቃል ባይባልና ጥያቄዎች ተወብተው ነው ጸጽተው ነው ያበላሹትን ማስተካከል ፈልገው ነው ባይባል ማንሳት ሁሉ በጣም ይከብዳል። በተለይ እንደዚህ ሚዲያ ላይ አላህ ተባረከ ወተዓላ የረሕማንን የሱን ባሮችን መገለጫ ሲዘረዘር ወላ የዝኑን ብላ وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما ከዛ አስከትሎ ከተወሰኑ ወስፎች በኋላ ወላ የዝኑን ብላ የአላህ ትክክለኛ ባሮች ምድር ላይ ረጋ ብለው የሚራመዱ ናቸው። አላዋቂዎች ሲያናግሯቸውም ካላዋቂዎች መልስ መሰጣተትን ትተው ሰላም ብለው የሚያልፉ ናቸው። ከጀሃነም ጠብቀኝ የሚሉ ናቸው። ስለይ ወስፎችን ጠቅሰው ዝሙትም የማይሰሩ ናቸው ብላ ዝሙትን አላህ አትስሩ ሳይሆን አትቅርቡ ነው ያለው። አንድ ሰው ሙእሚን ሆኖ ዝሙት እንደማይሰራ ሐዲስ ላይም ተነግሯል። ዝሙት ከባድ ወንጀል ነው። አላህን ከምንም በላይ ከሚያስቆጡ ነገሮች መሃል አንዱ ባሪያዎቹ ዝሙት መስራታቸው። የትኛውም ማህበረሰብ ላይ ዝሙት ሲስፋፋ አላህ የተለያዩ በላዎችን ያመጣል ህዝቡ ላይ። ከራሳችን አልፎ ያለንበት ማህበረሰብ ሁሉ ይጎዳል በዝሙት ወንጀል። ድርቅ ይመጣል፣ ሰላም ይጠፋል። ኢላ ገይሪ ዛሊክ ነብዩ ሱሐባ ሴቶችን ወደ እስላም ያስገቡ ሙባይዓ ሲያደርጉ በአላህ ላታሻርኩ ዝሙት ላትሰሩ እያሉ ቃል ሲያስገቧቸው ከሱሐቦች መሃል አንዷ አወ ተዝኒል ሑራ ብላለች። ነፃ ጨዋ የሆነች ዝሙት ትሰራለች እንዴ ብላለች። ከቆሻሻ ከጸያፍ ነገር ራሳችንን ከፍ ልናደርግ ይገባል። ይህ ከባድና ጸያፍ ወንጀል የተፈጸመው ረመዳን ላይ ሲሆን ነገሩን ያከብዳል። ሲደጋገም ደግሞ እጅግ በጣም ከባድ ያደርጋል። በመሆኑም ፈጥናችሁ ወደ አላህ ተውበት አድርጉ። ሌሎችም የዝሙትን በር ሊዘጋጉ ይገባቸዋል። አጅነቢ ወንድ ከአጅነቢ ሴት ጋር አንድ ክፍል ሊቀመጥ አይገባም። ተደዋውረው ሊያወሩ ሊቀልዱ አይገባም። ስሜት የሚቀሰቅስ ነገር ከማድረግ ሁለቱም ጾታዎች ሊርቁ ሊጠነቀቁ ይገባቸዋል። ስሜቱን መቆጣጠር የማይችል ሰው ፈጥኖ ማግባት ይጠበቅበታል። ዝሙት እንደ ሌሎች ወንጀሎች አይደለም። እጅግ በጣም የሚያሳዝነው የሚያስደነግጠውም ለዚህ ነው። ሌሎች ወንጀሎች በድንገት ሊከሰቱ ይችላሉ።
ዝሙት ግን ብዙ መግቢያዎች አሉት፣ ብዙ በሮች አሉት። ያን ሁሉ በር ሰባብረው ነው ዝሙት ላይ የሚወድቁት። አላህን እንፍራ። ሞት ቤተኛውም ወቅት ነው የሚመጣው። የሰው ልጅ ደግሞ በሞተበት ሁኔታ ነው አላህ ፊት ተነስቶ የሚቆመው። ላለፈው ከልባችሁ ተውበት አድርጉ፣ መልካም ስራ አብዙ፣ ሰደቃ አብዙ። ዝሙት ላይ በመውደቅ ያፈጠራችኋቸው ቀኖችን ቀባ አውጡ። ከዚህ በተጨማሪ ከፋራ ይጠበቅባችኋል። ሁለታችሁም ለእያንዳንዱ ቀን 30 ቀን መጾም ይጠበቅባችኋል እያከታተላችሁ። ይሄን ማድረግ በበቂ ምክንያት ካልቻላችሁ፣ በሽተኛ ከሆናችሁ፣ ዶክተር አትችሉም ካላችሁ ለእያንዳንዱ ቀን 30 ምስኪን መብላት ትችላላችሁ። ነስአላህ አን የቱበ ዐለይና ወዐለይኩማ። ሌላኛው ጥያቄ እናቴ ረመዳንን በበሽታ ምክንያት አልጾመችም። በሽታው ከ3 ዓመት በላይ ሆኖታል። የበሽታው አይነት ስኳር፣ ግፊትና ያዞራት መጣል ነበረ። እዛ መከላከያ መድኃኒት ስለምትጠቀም ነው ያልጾመችው። እናም ምንድነው መክፈል ወይም ማውጣት ያለብን የሚል ጥያቄ። አላህ ተባረከ ወተዓላ فمن كان منكم مريضا أو على سفر فعدة من أيام أخر ብላ የረመዳንን ወር መጾም ግዴታ መሆኑን ከገለጸ በኋላ አላህ ተባረከ ወተዓላ ከእናንተ ውስጥ በሽተኛ የሆነ ወይም መንገደኛ የሆነ ሰው ሌላ ጊዜ ይጹም ያፈጠረውን ያክል ቀን ብሎ ይህ የሆነ ሰዓት ላይ ታመው ሌላ ጊዜ ሊድኑ የሚችሉ ሰዎችና የበሽታ አይነቶችን የሚመለከት ሲሆን ሁሌ በቋሚነት በህመም የሚቸገሩና መጾም የሚከብዳቸው ሰዎችን በተመለከተም وعلى الذين يطيقونه فدية طعام مسكين ብሎ ጾም መጾም በጣም የሚከብዳቸው የሚቸገሩ ምስኪን ያብሉ ብሎ አላህ ተባረከ ወተዓላ። ይሄም እድሜያቸው በጣም በመግፋቱ ምክንያት መጾም የማይችሉ አዛውንቶችን የማይለቅ በሽታ ያለባቸው ሰዎችን የሚመለከት እንደሆነ ፉቃሃዎች ገልጸዋል። በዚህ መሰረት 3 ዓመት ሙሉ ከፍተኛ የስኳር በሽታና ደም ግፊት ላይ ሆና ከሆነ ያልጾመችው ያለፉት ለ3 ዓመቶች ለእያንዳንዱ ቀን አንዳንድ ምስኪን ማብላት ነው። በላጩና የተሻለው ለምስኪኑ እህሉን መስጠት ነው። ለእያንዳንዱ ምስኪን 1 ኪሎ ተኩል በሀገሩ ሰዎች ከሚመገቡት እህል በላጩ ከመሆኑ ጋር አብስሎ ማብላቱ የሚቀላቸውና ለምስኪኖች የሚበጅ ከሆነ አብስሎ ማብላት እንደሚቻለም የተወሰኑ ሊቃውንት ገልጸዋል። 3 ዓመት ረጅም ጊዜ ከመሆኑ አንፃር ፈጥኖ ይሄን ማውጣትና ኃላፊነቱን ማውረድ ተገቢ ነው። በመቀጠልም መድኃኒቱ ቆሞ ወይም በማታ መውሰድ የሚቻልበት ሁኔታ ተፈጥሮ ከጾመኞች ጋር በየቀኑ መጾም የምችልበት ሁኔታ ከሌለ ለእያንዳንዱ ቀን አንዳንድ ምስኪን መስጠት ነው። ለእያንዳንዱ ምስኪን በየቀኑ መስጠት ይቻላል። የ30ውን ቀን አዘግይቶ ኋላ ላይ መስጠትም ይቻላል። ሌላኛው ጥያቄ አባቴ በእርጅናና በበሽታ ምክንያት ረመዳን አልጾመም። ከፋራውን ለምስኪኖች እህሉን መስጠት ይችላል ወይ? ማብላቱ ስለሚከብድ ነው የሚል ጥያቄ ነው። በላጭና የተሻለውም እህሉን ለምስኪኖች መስጠቱ ነው፣ እንደፈለጉ እንዲያደርጉ። በሁለተኛ ደረጃ ነው የተወሰኑ ዑለሞች ዘንድ ማብላቱ የተፈቀደው። ሆኖም የሚቀለው መስጠቱ ከሆነ እህሉን ጥሬውን መስጠት ይቻላል። ወላኪን በስሎ ሲበላ ማባያ ነገር የሚያስፈልገው ከሆነ ለምሳሌ ሩዝ ቢሆን እንደ ሱጉ ያለ ማባያ የሚያስፈልገው ከሆነ አብሮት ሊኖር ይገባል። ሌላኛው ጥያቄ እህቴ በረመዳን አስወርዷት ነበረ። ያስወረዳት ደም ነው፣ የሰው ቅርጽም አልያዘም። የሐይድ ደም መስሏት አልጾመችም ነበረ። አሁን ቀዳ አውጥታለች፣ ከፋራ አለባትን የሚል ጥያቄ ነው። የሐይድ ደም መስሏት ያልጾመቻቸው ቀናቶችን ኋላ ላይ ሐይድ ለመሆኑን ካረጋገጠች በኋላ በቁጥር በትክክል ቀዳ ካወጣቻቸው ምንም የለባትም። ቀዳው ብቻ በቂ ነው፣ ከፋራ አይወጅብባትም። ሌላኛው ጥያቄ በረመዳን በቀኑ ክፍለ ጊዜ ካፍር ውሃ ጠምቶኛል ብሎ ከጠየቀ መስጠት ወይስ መከልከል ነው ያለብኝ? እንዲሁም ጾመኛ ሆኜ ወጥ ተረጭተውብኝ ሲያቃጥለኝ ዋጥኩት፣ ጾም ያስፈታኛል ወይ የሚል ጥያቄ ነው። ነቢዩ ሙሐመድ አለይሂ ሰላቱ ወሰላም ከተላኩ በኋላ የተገኘ ማንኛውም የሰው ልጅ የመስለምና በአላህ የማመን ግዴታ አለበት። ካፍሮች ሙስሊም የመሆን በአላህ የማመን ግዴታ አለባቸው በሁሉም ዑለሞች ስምምነት።
ሙስሊም ሆነው እስልምናቸው ትክክልና የተሟላ እንዲሆን መሟላት ያለባቸው ነገሮችንም የማድረግ ግዴታ